ዩኤስኤ በየዓመቱ ዳይቨርሲቲ ቪዛ ወይም ግሪን ካርድ ሎተሪ የሚባለውን ፕሮግራም በመስራት በዓለም ዙሪያ እስከ 55,000 ድረስ ቪዛ ይሰጣል። ባለፈው ዓመት 3674 ኢትዮጵያውያን ተመርጠዋል። በአፍሪካ እና በኢትዮጵያ ውስጥ የዲቪ የመመረጥ ዕድል ከ0.5% እስከ 1.5% ድረስ ይሆናል። የመመረጥ ዕድል እንዲኖረን ዲቪ ከመሙላታችን በፊት ማወቅ ያለብን ነገሮችን በዚህ ቪዲዮ እንመለከታለን። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብሮ መቆየት ነው። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታዮች፣ በያላችሁበት ሰላማችሁ ይብዛ። እኔ ታሪኩ እባላለሁ። ለዚህ ቻናል አዲስ ከሆናችሁ ወይም ደግሞ ለመጀመሪያ ጊዜ የምትመለከቱኝ ከሆነ የደውል ምልክቷን በመጫን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። እንደሚታወቀው ብዙ አመልካቾች ከዚህ በፊት ለዳይቨርሲቲ ቪዛ ያመለክታሉ። ከነዚህም ውስጥ ከ3000 እና ከ4000 በላይ እድለኞች አይሆኑም ማለት ነው። ይህን ቁጥር ለመጨመር ከእድልም ባሻገር ማወቅ ያለብን ነገሮች ስንመለከት፣ አንደኛ የታደሰ ፓስፖርት አስፈላጊ ነው። ስለዚህ አፕላይ ከማድረጋችን በፊት ፓስፖርታችን ታድሷል ወይስ አልታደሰም የሚለውን በጥንቃቄ መመልከት መቻል አለብን። ሁለተኛ ነገር ደግሞ አፕሊኬሽን ታይም ማወቅ አስፈላጊ ነው። መች ነው አፕላይ የምናደርገው? የዘንድሮውን አፕላይ ለማድረግ ኤርሊ ኦክቶበር 2025 ይጀመራል። የሚዘጋው ደግሞ ኤርሊ ኖቨምበር 2025 ይዘጋል። ለአንድ ወር ያህል ይቆያል ማለት ነው። ያ ማለት ደግሞ ከጥቅምት እስከ ህዳር ድረስ። በእነዚህ ጊዜያቶች ውስጥ አፕላይ የማናደርግ ከሆነ ዲስኳሊፋይድ ይሆንብናል። ውጤት ደግሞ የምንመለከተው ሜይ 2026 ነው። ስለዚህ መች አፕላይ እናደርጋለን፣ መች ነው ውጤት የምናየው የሚለውን በጥንቃቄ ማወቅ መቻል አለብን። ቀጣይ ስንመለከት ማን ነው ማመልከት የሚችለው የሚለውን ማወቅ አለብን። ዳይቨርሲቲ ቪዛ ለመሙላት የብቁ ሀገር ዜጎች ብቻ ናቸው የሚሞሉት፣ ወይም ደግሞ የታገዱ ሀገሮች መሆን የለባቸውም። ከታገዱ ሀገሮች መካከል ለምሳሌ ያህል ብራዚል፣ ካናዳ፣ ቻይና፣ ኮሎምቢያ፣ ኢንዲያ፣ ጃማይካ፣ ሜክሲኮ፣ ናይጄሪያ ይጠቀሱበታል። ይሄም የሆነበት ምክንያት ከ50,000 ስደተኞች በላይ ባለፉት 5 ዓመታት ወደ ዩኤስኤ ሄደው ከሆነ ማመልከት አይችሉም ወይም ደግሞ ይታገዳሉ ማለት ነው። ኢትዮጵያ ግን እዚህ ውስጥ አልተካተተችም። ስለዚህ በኢትዮጵያ የተወለዱ ሰዎች ማመልከት ይችላሉ ማለት ነው። ሌላኛው ነገር ደግሞ የትምህርት ወይም የስራ ልምድ ስንመለከት የ12ኛ ክፍል ውጤት ያጠናቀቀ ወይም ያጠናቀቀች መሆን መቻል አለበት። ይሄን መስፈርት ካላሟላች ወይም ካላሟላ የ2 ዓመት የስራ ልምድ ያስፈልጋል ማለት ነው። ሌላው ደግሞ አንድ ሰው በአመት አንድ ጊዜ ብቻ ነው መመዝገብ የሚችለው። አሁን ቀጣይ ላይ ደግሞ ስለ ኮስት እንመለከታለን። ምን ያህል ያስፈልጋል ዲቪ ለመሙላት የሚለውን ስንመለከት፣ ከዚህ በፊት ዲቪ አፕላይ ስናደርግ ምንም አይነት የገንዘብ መጠን አያስፈልገንም ነበረ። ግን አሁን ላይ ወይም በዚህኛው ዓመት $1 የአሜሪካ $1 ያስፈልገናል አፕላይ ለማድረግ። ያ ማለት ደግሞ ከ150 ብር እስከ 160 ብር አካባቢ መክፈል ይጠበቅብናል ማለት ነው። ኦፊሻል ሶርስ ስንመለከት ዲቪ ፕሮግራም .state.gov በሚለው ዌብሳይት ብቻ ነው መሙላትና ማመልከት ያለባችሁ። ቀጣይ ደግሞ የምንመለከተው ኮንፈርሜሽን ነምበር ነው። ኮንፈርሜሽን ነምበር በጣም ወሳኝና አስፈላጊ ነገር ነው። ስለዚህ ሰሚት ካረጋችሁ በኋላ ኮንፈርሜሽን ነምበራችሁ መጥፋት የለበትም። ምክንያቱም ውጤት የምታዩት በኮንፈርሜሽን ነምበር ስለሆነ ግንቦት አካባቢ ላይ ውጤት ይወጣል። ስለዚህ ኮንፈርሜሽን ነምበር ከረሳችሁ ወይም ደግሞ ከጠፋባችሁ አስቸጋሪ ሊሆን ስለሚችል ኮንፈርሜሽን ነምበራችሁን በጥንቃቄ ማስቀመጥ መቻል አለባችሁ ማለት ነው። ሌላው ከስካመሮች መጠንቀቅ መቻል አለባችሁ። ዩኤስኤ ዲፓርትመንት ኦፍ ስቴት በምንም ሁኔታ በኢሜይል እና በስልክ አያሳውቃችሁም። ቅድም እንደነገርኳችሁ ውጤት የምታዩት በኮንፈርሜሽን ነምበር ነው
ማወቅ የምትችሉት ማለት ነው። በመጨረሻ የምንመለከተው የፎቶ መስፈርቶችን ነው። የሚሰጠው ፎቶ ዩኤስኤ ደንብ መስፈርት ማሟላት መቻል አለበት። ዋና መስፈርቶቹ መጠን ስንመለከት ፎቶ 600 በ600 ፒክሰል መሆን መቻል አለበት። ጄፒኢጂ ወይም ደግሞ ጄፒጂ ፎርማት መሆን መቻል አለበት። የፋይሉ መጠን ደግሞ ከ240 ኪሎባይት በታች መሆን መቻል አለበት። መነጽር አይፈቀድም። ሁለት ጆሮ ደግሞ በስነ ስርዓት መታየት መቻል አለበት። እነዚህ ነገሮች አፕላይ ከማድረጋችሁ በፊት ማወቅ ያለባችሁ ነገሮች ናቸው። ከተመረጣችሁ በኋላ ደግሞ ሂደቱ ምን ይመስላል የሚለውን ደግሞ በሌላ ቪዲዮ እንመለከታለን። መልካም እድል፣ መልካም ጊዜ።